በኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ደራርቱ ቱሉ የሚመራ ልዑክ አትሌቶቹን ከቤተሰቦቻቸው ጋር ለማገናኘት ዛሬ መቀለ ከተማ ገብቷል። 53 አባላት የያዘው ይህ ቡድን በዩናይትድ ስቴትስ ኦሪገን ላይ በተካሄደው የዓለም አትሌቲክስ ሻምፒዮና አሸናፊዎች የነበሩት ለተሰንበት ግዳይ ጎተይቶም ገብረስላሴና ጉዳፍ ጸጋይ ያካተተ ነው።
ለዚህ ቀን ፈጣሪ ስላበቃን እግዚአብሔርን አመሰግናለሁ። እንግዲህ ክቡር የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት ክቡር ደብረጽዮን ገብረ ሚካኤል እንኳን ሁለተኛ ለመገናኘት አበቃን። እንኳን ያን ሁሉ መከራም ችላችሁ ችግርም ችላችሁ እዚህ ደግሞ እንደ አንድ ኢትዮጵያ ለመነጋገር እግዚአብሔር እንኳን አበቃን። እርሶም እንዳሉት ልክ ነው፣ ብዙ ችግር ነው ያሳለፋችሁት፣ የታወቀ ነው። የዛሬ 2 ዓመት ምናልባት ጥቅምት 22 ከርሶ ጋር እዚሁ ቢሮ አውርቼ ነበር። ጥቅምት 22 እሁድ ቀን ነበረ 24 ነው ይሄ ጦርነት የተጀመረው። ምናልባትም የዛን ቀን ያልኩትን አስታውሳለሁ። ግድ የለም ብንቻቻል ይሻላል እንቻቻልና እናንተ ደግሞ ሲኒየር ስለሆናችሁ ሀገርን ስትመሩ ስለነበራችሁ ሁሉ ነገር ትችላላችሁ፣ መቻቻሉ ይሻላልና ብንቻቻል ጥሩ ነበር፣ እስቲ ተመካከሩ ብዬ ነበር። ዞሮ ነው እንግዲህ ያው ስለ ስፖርት ስለ ሩጫ ነው እንጂ ስለ ሌላ ስለ ፖለቲካ ዛሬም በሆነ ብዙ አቃሎ ማለት አይደለም። እንዲሁ በቀና ልቦና ነበር አንድ ነገር ስናወራ እንደዛ ያለውና ያኔ ደግሞ ኮቪድ አስኪ በነበረበት ሰዓት ስለ ኮቪድ ነበር እንጂኛ ስንሰጋ የነበረው ስለ እንትን ስንሰጋ ስለ ጦርነት ስንሰጋ ነበር። ኤኒዌይ ከአንዳንድ ሀሳቦች ተነስተን ምናልባት ያንዣበበ ነገር እንዳለ ጉም ነገር እንዳለ ከሳቸው ተሰማ ማቻቻሉ ጥሩ ነው ተመካከሩ እስቲ በየ ነበርና ያን እንግዲህ ሆነና እንደዚህ ሆነ። የዛሬ 2 ዓመት የነበረው ሆነና መቀሌ በዛን ጊዜ በነበረው ሆነ ጥሩ ነበር። አሁንም ደግሞ እንግዲህ አንዳንድ ጊዜ እንግዲህ ለምን አመጣ አይባልም፣ እግዚአብሔር ከየት ማመጣም ከየት አመጣ አይባልም። በተፈለገበት ጊዜ እግዚአብሔር ሁሉ ነገር ይላል። ሁሉ ነገር ደግሞ በጊዜ ያወረገ በጊዜው ደግሞ ተጀመረ፣ በጊዜ ቆመ። እንኳን ቆመልን፣ እንኳን በሰላም ተገናኘን። እዚህ እርሶ ጊዜዎትን ሰውተው እንግዲህ እኛን ለማናገር ይሄን ጊዜ ስለሰጡን በአትሌቲክስ ስም በአሰልጣኞች ስም በኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚው ሕክምና ቡድኑ እዚህ አለ፣ ብዙዎቹ እዚህ አሉ። በጣም አመሰግናለሁ። እንግዲህ ጀግኖች ከትግራይ ክልል የተወለዱት አትሌቶች ትግራይ 2 ዓመት የነበረውን ችግር ምናልባትም ሮጦ ልክ ነው ሮጦ ዓለም ያሸንፋል፣ ሮጦ ገንዘብ አግኝቷል፣ ሮጦ ማዳሊያ አግኝቷል። ያ እንግዲህ ደስታቸው ሙሉ ነው ልንል አንችልም። ምክንያቱም እኛም ይሄን ጊዜ ያሳልፈናል፣ ይሄን ያንን አሸናፊነት ጊዜ ያሳልፈናል። ከቤተሰብ ጋራ ምን አይነት ደስታ እንደምናሳልፍ እናውቃለን። ያንን አላገኙም። ግድ የለም ወደፊት ደግሞ ልጆች ስለሆናችሁ ትችላላችሁ፣ ታረጉታላችሁ። የእናንተ ለቅሶ የእናንተ እንባ ቤተሰቦቻችን ብናገኝ እናቶቻችን አባቶቻችን ብናገኝ ብላችሁ ነበረ። ያ ደግሞ በሚሆንበት ሰዓት ዛሬ ሆኗል። ዛሬ ነው ቀኑ ማለት ነው። እግዚአብሔር ይመስገን። ለዚህ አሁንም ፈጣሪያችንን መልሰን እናመሰግናለን። ሁሌም ስለ ሀገራችሁ ስለ ህዝባችሁ ስለ ቤተሰቦቻችሁ እንደምታስቡ እናውቃለን። ያም ሆኖ ደግሞ ከዛ ደግሞ አልፋችሁ ደግሞ በጽናት በጥንካሬ በአላማ ለአላማ ወጣችሁ ወደ ኋላ ሳትቀሩ የኢትዮጵያን ባንዲራ ከፍ አድርጋችኋልና እኔም በአጋጣሚ ዛሬ አመት ገደማ ከሰርቢያ ስትመጡ ኢትዮጵያ ከዓለም አንደኛ ለመጀመሪያ ጊዜ በብዛት ከትግራይ የተወለዱት አትሌቶች ናቸውና ለአሸናፊነት ያበቁን። ምናልባትም ግድ የለም ሁለቱ መንግስቶቻችን ተጠቅማቸው ለለም ተጎርታችሁ ኢትዮጵያን አንድ አድርጉ ብለን ነበር። ያንን ስላረጋችሁ አሁንም ከልቤ አመሰግናለሁ። ምናልባትም ሁላችንም ችግሩን አይተናል፣ ብዙ መከራ አሳልፈናል። ሁለቱም ህዝቦች ብዙ ነገር አሳልፈዋል። በርግጥ እንደ ትግራይ ተጎርቷል አንችልም። አሁንም ደግሞ ምታየው ታውቃላችሁ ኢትዮጵያ እንደ ትግራይና ኢትዮጵያ ማለት ነው እንደ አጠቃላይ ህዝቡ ሞቷል፣ አካል ጎሏል፣ መሰረተ ልማት ጠፍቷል፣ ሰው ተሰደዋል፣ ተርበዋል፣ ተጠምቷል፣ ታርዘዋል። በደህንነታችን ላይ ይሄ መምጣቱ ለኛ ትልቅ ጉዳት ነውና ተመረንበት ነው የምናልፈውና እንግዲህ ይሄንን ሰላም ጀምሮ እስኪያልቅ ድረስ ላመቻቹ ሁሉ ሰላም ምስጋናችን ከፍ ያለ ነው። ጎረቤት ሀገሮችን ይሄን ሁሉ ያደረጉት በየቦታው ጥረው ገረው ይሄንን ለዚህ ያደረሱት በጣም እናመሰግናለን። እናንተን ደግሞ የኢትዮጵያ መንግስትም የትግራይ ብሔራዊ ክልላዊ መንግስትም ይሄንን ሰላም መርጠው ወደ ሰላም መምጣታችሁ በጠረጴዛ ዙሪያ ላይ መወያየታችሁ ትልቅ ነገር ነው፣ ያስመሰግናቸዋል። ምክንያቱም አባት ሁሉ ጊዜም ለቤተሰቡ መከታ ነው፣ መንግስት ደግሞ ለህዝቡ መከታ ነውና ህዝብ ምንም ይሁን እናንተን ነው መከታ የሚያረጋውና እናንተን ነው መከተለውና ስለዚህ ህዝቡን በማየት ያለፈውን ችግር በማየት ያለፈውን መከራ በማየት ምናልባት ጦር ሜዳ ሁሉም አልሄደም እንጂ ይጨነቃል፣ ሁሉም ህዝብ ይጨነቃል። ሁሉም እናት ነው፣ ሁሉም አባት ነው፣ ሁሉም እህት ነው፣ ወንድም ነው፣ ልጅ አለ፣ ሁሉም እንትን አለው። ስለዚህ ያንን ነገር ተቻችላችሁ እዚህ መድረሱ ላሱ ትልቅ ነገር ነው። ስለዚህ ይሄ 2 ዓመት ያላስተማረ ምንም አያስተምረንም። አሁንም ቢሆን ሰላም ለሀገራችን እንመኛለን፣ ሰላም ለህዝባችን እንመኛለን። እነዚህ ጀግኖች አትሌቶች
ዛሬ በፈካፊት ቤተሰቦቻችሁን ስላያችሁ በጽናት ቆማችሁ ስራችሁን ሳትበገሩ የኢትዮጵያን ባንዲራ ከፍ ስላረጋችሁ አሰልጣኞቻችሁን ሁሉንም ስራ አስፈጻሚዎቻችንን ቴክኒኩን ህክምናውን በሙሉ ላመሰግን ወዳለው እናንተም ብትሆኑ ደግሞ ልጆቻችሁን እያያችሁ በእርግጠኝነት የትግራይ ህዝቦችም ልጆቻችሁን እያያችሁ ተጽናናላችሁ ትደሰታላችሁ ደስታ የጋራ ነውና ስለዚህ በቅርብ ጊዜ ኢትዮጵያና ትግራይ ምንልበት ጊዜ ያበቃል ብዬ አምናለሁ ኢትዮጵያ የእምነት ሀገር ነች የጸሎት ሀገር ነችና የትም ሀገር እኮ ከአመት እስከ አመት የሚቀደስበት የሚወደስበት የእግዚአብሔር ስም ወይ ፈጣሪ ስም የምጣራበት የለም ይሄ ሁሉ ሆኖ እንግዲህ ምናልባት የኛ ግብዝነታችን ኃጢአታችን በዝቶ ለዚህ በቅተናል አሁን ደግሞ ይሄ እግዚአብሔር በቃችሁ ይለናል ስለዚህ እኔም ደግሞ እንደ ቃሌ ሁሉ እግዚአብሔር ቃልን ሞልቶ እነዚህ ልጆች እናታችሁንም አባታችሁንም ዘመዶቻችሁን ታገኛላችሁ አይዟችሁ ግድ የለም ብለን ነበር እነሱም በቃላቸው መሰረት ያው የተሰጣቸውን ኃላፊነት ተወጥተው የኢትዮጵያን ባንዲራ ከፍ ማድረግ ችለዋል እኛም እንግዲህ ድሮም እንግዲህ የትግራይ ልጆች ድሮም ይሮጣሉ ኦሮሞም ጉራጌውም አማራም ሁሉም እኛ ብሔር ሳንለይ ጾታ ሳንለይ ሃይማኖት ሳንለይ ነውና በአንድነት የኢትዮጵያን ባንዲራ ከፍ ያደረግነው ስለሆነም አሁን ደግሞ እነዚህ ልጆች ያንን ነገር ነው ያደረጉት አሁን ደግሞ አንዱ እንግዲህ ደስታችን ለመግለጽ እንኳን ሰላም ተገኘ እንኳን ይሄን ሰላም ወደዚህ አመጣችሁልን አሁንም ሰላሙ አጠንክሩበት ግፉበት ሰየው የሚያስብለው ለማለት ነው ሁለተኛ ደግሞ በትግራይ ብሔራዊ ክልል መንግስት ያሉት አትሌቲክስ ፌዴሬሽኑን የስፖርት ቢሮውን ለማጠንከር ለማየት ሙያተኛ መጥቷል ውድድር ክፍል መጥቷል ስልጠና ክፍል መጥቷል ፋሲሊቲ መጥቷል ህክምና ክፍል መጥቷል በርግጥ ጊዜ ነው በደንብ ተባየንም እንደምንመጣና ፕሮጀክት ወደ 7-8 ፕሮጀክት አለን እዚህ አንድ መሰልጠኛ ማዕከላት አለን እነሱን እንደምናይ እንደምንደግፍ ከነሱም የተነሱ ሐሳቦች አሁን ያሉት ማዕከላት ያሉት ፕሮጀክቶች ሙሉ በሙሉ በመንባር የወደመበትና ያንን ነገር እንድንደግፍና መደንገፍ እንዳለብን ነግረውናል ያንን ደግሞ እርሶም አሁን እንዳነሱት አሁን በቡድን ሳይሆን በተናጠልን በተፈለገ ጊዜ መተን ሁሉ ነገር መስራት እንደምንችል ያው ከመድረኩ ላይ ተነስቷልና ለዚህ ደግሞ በጣም እናመሰግናለን ስለዚህ ምናልባት እነዚህ ጀግኖች አትሌቶቻችን በግልም እርሶ ሊጨብጡ ይፈልጋሉ ፎቶም ለነሱ ይፈልጋሉ ለተሰበት ግድ ያለች ጉዳፍ ጸጋ ያለች ጎተቶም ገረስላስ ያለች የጀግናው አትሌታችን ቀዳሚው ምሩ ጽፍጠር ልጅ የአዲስ አበባ አትሌቲክስ ፌዴሬሽን ፕሬዝዳንት እዚህ ያለ እና የማነ እዚህ ያሉ ድሮ አትሌቶች ከትግራይ በጣም ብዙ አትሌቶች አሉ እንግዲህ በዚህ ይሄ ጦርነት ከተጀመረ ኢትዮጵያ 4 ጊዜ ትላልቅ ውድድር አርጋለች የኬንያ ላይ ወጣቶች ሻምፒዮን አርጋለች ዓለም ወጣቶች ሻምፒዮን አርጋለች ታንዛኒያ ላይ ከ18 ዓመት በታችና ዳር ሰላም 18 በታችና 20 ዓመት በታች አርገናል ኦሪገን ላይ እንግዲህ ወርልድ ሻምፒዮን አርገናል ካሊ ኮሎምቢያ ላይ የዓለም ወጣቶች አርገናልና ከዚህ ሁሉ የትግራይ አትሌቶች ከፍ ያለ ቦታ ጎላ ያለ ቦታ ነው ያዙትና ክብር ይገባቸዋል እንዳለ ሁሉ ክብር ይገባቸዋል አሁንም እናመሰግናቸዋለን እንወዳቸዋለን እኔ በበኩሌ የኃላፊነቴን የተወጣሁት ኃላፊነት እንግዲህ ከባድ ነው የህዝብ ኃላፊነት መቀበል ከባድ ነውና ኃላፊነቴን የተወጣሁት በተቻለ መጠን ማለት ነው ወደ ሰላሙ ደግሞ ስንመጣ እንደ ሴትነቴም እንደ ስፖርተኛ አትሌትነቴም እንደ ስፖርቱ መሪሁም ሰላሙን ፍቅር አንድነት ወንድማማችነትን ያንን ነው እንጂ ምናልባት እኔ እንግዲህ እንደው ታዋቂ ስለሆንኩ ሚዲያ ጎላ አርጎት ይሆናል እንጂ ሁሉም ስለ ሰላም የማይሰብክ የለም ሰላም የማይናገር የለም ሰላም የሁሉ መሰረት ነው ሰላም በየቤታችን ይግባ እግዚአብሔር ሀገራችንን ሰላም አርግልን ኢትዮጵያን ሰላም አርግልን ምናልባት አሁን ስንመጣ ሰሞኑን ስንመጣ ለጉዞ ስንዘጋጅ ምናልባት እንግዲህ ያልተጨበጠ ወሬ ነው ጉዞ ምናልባት የተወሰነ እድሜ ክልል ተከልክሏል ነበር የተባለውና ህዝቡ ሰላም ላይ ጥርጣሬ እንዳይኖረው ህዝብ መንግስትን እንዲያምን ሰላም መጥቷል ብሎ እቺን ያየናትን ፍንጭ ያየነውን ደስታ ሳይውል ሳድር ደስታችን ደግሞ እንዳይጨልም ቅድም ብያለውና ህዝብ ህገ ወጥ ከመሆን በህጋዊነት ሰው ወጥቶ ቢገባ ነው መሻለውና ስለዚህ ሰው ይውጣ ይግባ መንግስቶቻችን አትከልክሉ እኛም እንድንመጣ ከዚህም ሰው እንዲመጣ እንፈልጋለን ኢትዮጵያ የሁሉም ነች ኢትዮጵያ የሁሉም ኢትዮጵያዊት የሁሉም ኢትዮጵያዊ ነችና ክፉ ሆነን እንጂ ንፉግ ሆነን እንጂ ኢትዮጵያ አላቅም እኮ አንድ ክልል እኮ ቢታረስ እኮ ኢትዮጵያን ያበላል ኢትዮጵያ በሙሉ ደግሞ በሰራበት አፍሪካን ያበላል ስለዚህ አንደኛ ከከፋት ሁለተኛ እንግዲህ እግዚአብሔር እንግዲህ ጸሎት እንዳደረጋለን ሁላችንም ጥሩ ልቦና እንደሰጠን ወደ ጥሩ መንፈስ እንድመልሰንና እንጸልያለን እንለምናለን ባካችሁ ማጓዝ እንፈልጋለን በሙሉ ኢትዮጵያ ውስጥ መሄድ እንፈልጋለን ስፖርትን ማውጣት እንፈልጋለን ማስፋፋት እንፈልጋለን ፍቅርን መስበክ እንፈልጋለን ሰላምን መስበክ እንፈልጋለን ሁላችንም ያንዳንዳችን ሰላም የሁሉ መሰረት ነው
ሰላም የሁሉ መሰረት ነውና ስለዚህ ሰላም ለሁሉም ሰላም ለኢትዮጵያ ሰላም ለኢትዮጵያ ዓለም ህዝብ ሁሉ ይሁንልን ሰላም ለስፖርታችን ይደግ ይንበንደግ ይስፋፋ በቀጣይ ነገሮች በሰላማዊ መንገድ ሊፈቱ ይገባል በማለት ተናግራለች። ወደ መቀለ የመጡበት ዓላማም እነዚህ አትሌቶች ቤተሰቦቻቸውን እንዲያዩ የተወለዱበትን ሀገር እንዲያዩ ዘመድ አዝማድ እንዲያዩ ሁለት ደግሞ እዚህ ያሉን አትሌቶች የትግራይ አትሌቲክስ ፌዴሬሽን አትሌቶች ምን ላይ እንዳሉ ለማየት ባለሙያተኞቻችን እዚህ ጋር በሙያ ገዛ ነው በፋይናንስ ነው
በቁሳቁስ ነው የሚለው ነገር ነው እንደዚሁም ደግሞ አጠቃላይ ከቢሮ ትግራይ ብሔራዊ ክልላዊ የስፖርት ቢሮ ኃላፊዎች ጋር እንደዚሁ ስለ አትሌቲክስ እንድናወራ በአጠቃላይ ደግሞ ስለ ስፖርቱ እንድናወራ የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ከሌሎች የክልሉ አመራሮች ጋር በመሆን ለአትሌቶቹ አቀባበል አድርገዋል። ወይዘሮ ፈትለወርቅ ስፖርት ዘር ሃይማኖት የማይመርጥ ለአንድነትና ፍቅር የቆመ ነው ብለዋል። አትሌት ደራርቱ ብዙዎች ጦርነት ሲያነሱ ሰላም እንዲሰፍን በመስበኳ ክብር አለን ብለዋል። የአትሌት ለተሰንበት ግዳይ አሰልጣኝ ኃይለ ኢያሱ በበኩሉም ወደ ትግራይ በመምጣቱ እንዳስደሰተው ገልጾ ሆኖም በጦርነቱ ወላጅናቱ በመድኃኒት እጦት በማጣቱ እዚህ ሊያገኛቸው ባለመቻሉ ሐዘን እንደተሰማው ገልጿል። ሰላም ለፈጠሩ ሰባት ከመስግኖም ይደልኝ ናም አደይ ምምጻይ ደማ በጣም ከመስግን ግን አደኻን ሐደዩ ሰላም ያመጡ ሰዎች ላመሰግናቸው ፈልጋለሁ። ወደ አገሬ በመምጣቴ ደግሞ በጣም ነው ማመሰግነው። ሆኖም እናትና አገር አንድ ናቸው። ባጋጠመው ሊሆን በማይገባው ሁኔታ እናቴ በመድኃኒት እጦት ምክንያት መሞቷ ነግረውኛል ነው ያለው። አትሌት ለተሰንበት ግዳይ በበኩሏ ከጦርነቱ በፊት ልምምድ የምታደርገው እዚህ ትግራይ ውስጥ እንደነበረ ገልጻ ከ2 ዓመት በኋላ መምጣቷ እንዳስደሰታት ተናግራለች። ስፖርት ለሰላም ስለዝኾነ ስፖርት ለሐድነት ስለዝኾነ ህዝቡን ስፖርት ለሰላም ስለሆነ ስፖርት ለአንድነት ስለሆነ ባለፈው የወደሙት ወደ ተሻለ ልማት ለመቀየር ሁሌ ዝግጁ ነኝ። ሌሎች በዚህ እንዲሰለፉ ለማድረግም ድርሻዬ እንደምወጣ ቃል እገባለሁ ነው ያለችው። አትሌቶችና የአትሌቲክስ አመራሮችና ባለሙያዎቹ ለአንድ ቀን በመቀለ ከተማ ያካሄዱት ጉብኝት አጠናቀው ወደ አዲስ አበባ ተመልሰዋል። በአንድ ሳምንት ጊዜ ውስጥ ብቻ ከ360,000 ሊትር በላይ ነዳጅ ወደ ትግራይ ክልል መጓጓዙን የኢትዮጵያ ነዳጅና ኤነርጂ ባለስልጣን አስታወቀ። መንግስት በክልሉ የነዳጅ አቅርቦቱ እንዳይስተጓጎል ግብረ ኃይል አቋቁሞ እየሰራ መሆኑን ተጠቁሟል። በመንግስትና በህወሓት መካከል የተደረሰውን የሰላም ስምምነት ተከትሎ በርካታ የአገልግሎት መስጫ ተቋማት ዳግም ስራ መጀመራቸው ይታወሳል። ለአብነትም ባንክ፣ ቴሌኮም፣ የኢትዮጵያ ትራንስፖርትና የአየር ትራንስፖርትና ሌሎች አገልግሎት ሰጪ ተቋማት ዳግም ስራ የጀመሩ ሲሆን ሰብአዊ ድጋፍም በስፋት እየቀረበ ነው። በትግራይ ክልል የነዳጅ አቅርቦትን በተሳለጠ ሁኔታ ለማከናወን ግብረ ኃይል ተቋቁሞ ወደ ስራ መግባቱንም ነው የተነገረው። የኢትዮጵያ ነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ሳህረላ አብዱላሂ ለኢትዮጵያ ዜና አገልግሎት እንደተናገሩት መንግስት ግብረ ኃይል በመቋቋም ነዳጅ ያለምንም መስተጓጎል ከጅቡቲ ወደ ክልሉ በቀጥታ እንዲገባ እየተደረገ ነው ብለዋል። ድርጅቱ ከታህሳስ 19 2015 ጀምሮ ወደ ክልሉ ነዳጅ እንዲጓጓዝ ለነዳጅ አቅራቢዎች ፈቃድ መስጠቱን ያስታወሱት ኃላፊዋ ይህንን ተከትሎም ባለፈው አንድ ሳምንት በ8 የነዳጅ ማመላለሻ ተሽከርካሪዎች ከ360,000 ሊትር በላይ ነዳጅ ወደ ትግራይ ክልል መጓጓዙን ተናግረዋል። በተለይም በመቀለ የሚገኙ የነዳጅ ማደያዎች በጦርነቱ ጉዳት ያልደረሰባቸው በመሆኑ ከማደያዎቹ ባለቤቶችና ኩባንያዎች ጋር በመነጋገር ሙሉ በሙሉ ወደ ስራ እንዲገቡ ማድረግ መቻሉንም ገልጸዋል። በተጨማሪም የነዳጅ አቅርቦቱ በሁሉም የክልሉ ከተሞች እንዲዳረስ እየተሰራ መሆኑን ነው የጠቀሱት። በአጠቃላይ መንግስት እያከናወነው ያለው ስራ የነዳጅ አቅርቦቱን ተደራሽ በማድረግ ረገድ ተጨማሪ አቅም የሚፈጥር መሆኑንም አብራርተዋል። እስካሁን ባለው ሂደትም ከመቀለ እስከ ዛላምበሳ ያሉ ቶታል፣ ኖክ፣ ታሪፍና ኦሊቪያ ማደያዎች የነዳጅ ጭነት ትዕዛዝ ማስተላለፋቸውንም ጠቅሰዋል። በክልሉ ለ2 ዓመታት ያህል የነዳጅ ማደያዎች ተዘግተው የቆዩ በመሆኑ እንዲያውቁት በሚል አሁን ላይ ያለውን ሀገራዊ የነዳጅ መሸጫ ዋጋ ዝርዝር መላኩንም ጠቁመዋል። በቅርቡ ከኢትዮጵያ ነዳጅ አቅራቢዎች ድርጅቶችና ኩባንያዎች የተውጣጡ አባላት ወደ ክልሉ በመጓዝ በነዳጅ አጠቃቀም ዙሪያ የመስክ ምልከታ ያደርጋሉም ብለዋል። በቀጣይ በክልሉ በሀገር አቀፍ ደረጃ የተጀመረውን የታለመ የነዳጅ አቅርቦት ተግባራዊ ለማድረግ እየተሰራ መሆኑንም ገልጸዋል። በሌላኛው መረጃችን ደግሞ በጦርነቱ ምክንያት ኤሌክትሪክ መሰረተ ልማት ላይ ውድመት በመድረሱ ምክንያት ኃይል ከ2 ዓመት በላይ ተቋርጦ የነበረው የብራህሌ ወረዳ ዳግም ኤሌክትሪክ ኃይል ማግኘቱ ተነገረ። የአፋር ክልል ኤሌክትሪክ አገልግሎት ስራ አስፈጻሚ ያሲን አሊ አገልግሎቱን እንደገና ለመመለስ በተደረገ የኤሌክትሪክ መሰረተ ልማት ጥገና በወረዳው ዳግም ኤሌክትሪክ አገልግሎት ማግኘቱ መቻሉንም ነው የተናገሩት። በወረዳው ከውቅሮ ሰብስቴሽን የኤሌክትሪክ ማከፋፈያ ጣቢያ ሲያገናኙ የነበሩ በመሆኑ ለረጅም ጊዜ
ኃይል ተቋርጦ መቆየቱን ጠቅሰው በጦርነቱ ከፍተኛ ጉዳት ደርሶ የነበሩ የመካከለኛና የዝቅተኛ ኤሌክትሪክ መስመሮችና ትራንስፎርመሮች እንደገና በመጠገን አገልግሎቱ መመለስ መቻሉንም አመልክተዋል። ቀሪ በኪልበልቲ ረሱ የሚገኙ ከተሞች ለማገናኘት እየተሰራ መሆኑን የገለጹት ስራ አስፈጻሚው በአካባቢዎቹ በመሰረተ ልማት ላይ እየደረሰ ያለውን ስርቆት በማህበረሰቡና የመንግስት የጸጥታ አካላት በጋራ እንዲጠብቁ ጥሪ ማቅረባቸውን ከኢትዮጵያ ኤሌክትሪክ አገልግሎት ያገኘነው መረጃ ያመለክታል። በሌላኛው መረጃችን ደግሞ የኢትዮጵያ ህዝብ እንባ ጠባቂ ተቋም የ15 ሚኒስቴር መስሪያ ቤቶችን የመልካም አስተዳደር አፈጻጸም ሊለካ መሆኑን አስታወቀ። የተቋሙ የአስተዳደር በደል መከላከል ዳይሬክቶሬት ዳይሬክተር አዳነ በላይ እንደተናገሩት በ2015 የበጀት ዓመት እንደ መጀመሪያ በሚኒስቴር መስሪያ ቤቶች ልኬቱ ይጀምራል ያሉ ሲሆን በቀጣይ ወደ ቀሪ ሚኒስቴር መስሪያ ቤቶችና ወደ ሌሎች ተቋማት ተግባራዊ ይደረጋልን ብለዋል። የመስሪያ ቤቶቹ ውጤታማነት፣ ተጠያቂነት፣ ግልጽነት፣ ፍትሃዊነትና እንዲሁም ለህግ ተገዥነትን ይለካልም ነው የተባለው። ልኬቶቹን ለማድረግም የህግ ማዕቀፎች፣ የመልካም አስተዳደር ማዕቀፍ እንዲሁም የመልካም አስተዳደር ማሻሻያዎችን መሰረት በማድረግ ተቋሙ መመዘኛዎችን እንዳዘጋጀ የተገለጸ ሲሆን በአፈጻጸም ልኬቱ ለመስሪያ ቤቶች ደረጃ ወጥቶላቸው የተሻለ ውጤት ላመጡ እውቅና እንደሚሰጥም ተነግሯል። ልኬት የሚደረግባቸው ሚኒስቴር መስሪያ ቤቶችም ግብርና ሚኒስቴር፣ ኢንዱስትሪ ሚኒስቴር፣ ንግድና ቀጠናዊ ትስስር ሚኒስቴር፣ ቱሪዝም ሚኒስቴር፣ ስራና ክህሎት ሚኒስቴር፣ ገንዘብ ሚኒስቴር፣ ገቢዎች ሚኒስቴር፣ ትራንስፖርትና ሎጂስቲክስ ሚኒስቴር፣ ከተማና መሰረተ ልማት ሚኒስቴር፣ ውሃና ኢነርጂ ሚኒስቴር፣ መስኖና ቆላማ አካባቢዎች ሚኒስቴር፣ ጤና ሚኒስቴር፣ ትምህርት ሚኒስቴር፣ ፍትህ ሚኒስቴር እንዲሁም ሴቶችና ማህበራዊ ጉዳይ ሚኒስቴር እንደሆኑ የተቋሙ የኮሙኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር ዘውዱ ወንድሙ ተናግረዋል። ወደ ሌላኛው መረጃችን እንሻገራለን። የፌዴራል አቃቢ ህግ የኢትዮ ንቃት የዩቲዩብ ቻናል ብዙሃን መስራችና ባለቤት በሆነችው መስከረም አበራና አማሃ ደገፋ በተባሉ የስራ ባልደረቧ ላይ በጥላቻ ንግግርና በሐሰተኛ መረጃ ስርጭት 2 ክሶች መስርቷል። ክሱ የቀረበለት የፌዴራል ከፍተኛ ፍርድ ቤት መስከረም ክሷን በውጭ ሆና እንድትከታተል የ50 ሺህ ብር ዋስትናም ፈቅዷል። አቃቢ ህግ ዛሬ ሐሙስ ታህሳስ 27 2015 በዋለው ችሎት በመስከረም ላይ ክስ የመሰረተው በባለቤትነት በምታስተዳድረው የኢትዮ ንቃት የዩቲዩብ መገናኛ ብዙሃን ባስተላለፈቻቸው ፕሮግራሞች መሆኑን አስረድተዋል። መስከረምን ወክለው በችሎት የተገኙት 2 ጠበቆች ክሱ አሁን ላይ ነው የደረሰን ዝርዝር ክርክር ለማቅረብ ጊዜ ያስፈልገናል በሚል የዋስትና ክርክር ማንሳታቸውን ጠበቃዋና ሄኖክ አክሊሉ ለኢትዮጵያ ኢንሳይደር ተናግረዋል። ጠበቆቹ በክስ መዝገቡ ላይ ምስክሮች አለመጠቀሳቸውን በማንሳት ደንበኛቸው በዋስትና ብትወጣም ልታበላሽና ችግር ልትፈጥርበት የምትችለው ማስረጃ ለመኖሩን ለፍርድ ቤቱ ገልጸዋል። ከዚህም በተጨማሪም ተከሳሿ ቋሚ አድራሻ ያላትና በዋስትና ብትወጣም ግዴታዋን አክብራ የምትቀርብ መሆኑን በመጥቀስ ፍርድ ቤቱ የዋስትና መብቷ እንዲጠበቅላትም ጠይቀዋል። የጠበቆችን የዋስትና ጥያቄ በተመለከተ አቃቢ ህግ የተለየ የማቀርበው ክርክር የለኝም ማለቱን ተከትሎ ፍርድ ቤቱ መስከረምን በ50 ሺህ ብር ዋስትና ጉዳዩን በውጭ ሆና እንድትከታተል መወሰኑን ጠበቃዋ ሄኖክ አስረድተዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ልዩ ችሎት የዛሬውን የችሎት ውሎ ከማጠናቀቁ በፊት የአቃቢ ህግን ክስ ለተከሳሽ ለማንበብ ለመጪው ጥር 15 ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ከዚህ በተጨማሪም በክስ መዝገቡ በሁለተኛነት ለተጠቀሱት ለአማሃ ደገፋ የፌዴራል ፖሊስ መጥሪያ አድርሶ በቀጠሮው ቀን እንዲያቀርብ ትዕዛዝ መስጠቱን የኢትዮጵያ ኢንሳይደር ዘገባ አመልክቷል። ሁለተኛው ተከሳሽ አማሃ ክስ የተመሰረተባቸው በሌሉበትም ነው። ራሷ በባለቤትነት በምታስተዳድረውና በሌሎች መገናኛ ብዙሃን በምታቀርባቸው የፖለቲካ ትንታኔዎች የምታወቀው መስከረም አበራ በፖሊስ ቁጥጥር ስር የዋለችው ከ3 ሳምንት በፊት በታህሳስ ወር መጀመሪያ ላይ ነው። መስከረም በቁጥጥር ስር ከዋለች በኋላ የዛሬውን ጨምሮ 3 ጊዜ ችሎት ፊት ቀርባለች። የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያቀረብነው መረጃ እየተከታተላችሁትን ይመስል ነበር። በሌላ መረጃ እስከምንገናኝ ድረስ በያላችሁበት መልካም ጊዜ እየተመኘው ለቻናላችን አዲስ ከሆናችሁ የሰብስክራይብ ምልክቱን በመጫን ቤተሰብ ልትሆኑ ትችላላችሁ። ውድ ቤተሰቦቻችን ሰናይ ጊዜ